እስኪ አንድ ጊዜ ቪዲዮ ላይክ አድርገን ጀምረው 1 2 3 ሰብስክራይብ እንዳደረጋችሁኝ አልጠራጠርም። አሁን ወደ ቪዲዮ እንሄዳለን። ዛሬ ደግሞ ምን ሆነ ነው ከትምህርት ቤት ሰዓት ሳይደርስ የመጣው? እማዬ ዛሬ ቁርስ ሳልበላ እንደሄድኩ ታውቂያለሽ? እና ያልበላ እንደሆነስ? ዛሬ አማርኛ መምህራችን አባባል ስትጠይቀኝ ከፍትፍቱ ብላ ስትጀምርልኝ እኔ አጉርሽኝ ስላት ውጣ ብላ አባረረች። ልጄ እና እንደነገርኩ ሰው ከዝንጀሮ ነው የመጣው። እንዴ አባዬ ዝንጀሮዎች እኮ ጭራ አላቸውና እኛ ለምንድን ነው የሌለን? የሴቶችን ባላቅም የወንዶች ጭራ ግን ወደፊት ዞሮ ነው ይባላል። ልጄ የትምህርት ቤት ካርድን አሳየኝ። እኛ ክላስ አንደኛ የወጣው ልጅ ወስዶታል። ምን ሊያደርገው ነው ያንተን ካርድ ደግሞ የሚወስደው? አይ ቤተሰቦቹን መጨረሻ ነው የወጣው ብሎ ሊያስደነግጥበት ነው። መጨረሻ ነው ያልክ አንተ? መላኩ ልጆች አሉ? አዎ 4 ልጆች አሉ። ምንድነው ስራችሁ ደግሞ? አንዱ ኢንጂነር ነው፣ አንዱ ደግሞ ዶክተሬቱን ይዟል፣ አንዱ ማስተር ነው፣ አንደኛው ደግሞ ሌባ ነው። እና ለምን ሌባውን አታባረረው? ቤቱን የያዘው ማን ሆነና? አንተ ጆኒ ሂሩት በቀለና እኮ ብዙነሽ በቀለ እህትማማች ናቸው። አንተ ትንሽ ከጠጣ አሊ ቢራና ዳሽን ቢራ ወንድማማች ናቸው ማለት አይቀርም። አንተ መላኩ የአይጥ መድኃኒት አለ እንዴ? በጣም አይጥ አስቸገረኝ እኮ። ውይ ዳኒ ታማብ ነው። እንዴ አባዬ በረሮ ይበላል እንዴ? አንተ ልጅ እየተበላ እንደዚህ አይነት ጥያቄ አይጠይቅም አላልኩም? እሺ አባዬ አሁን መጠየቅ ትችላለህ ልጅ። ምንድን ነበር ያልከኝ? ቅድም እኮ እየበላ እንዳለ በረሮ አብረስ በላ ይቼ ነው። አሁንማ በላት በቃ ተው።